ለመንደርደሪያ የሆነን ያክል የፍቅረኛሞች ቀን ይባላል። እንደው ስሙ ጥሩ ነው። ያው ፍቅር የሚጠላ ነገር አይደለም። እንደው በፈጣሪም በማንኛውም በሰውኛም ጥሩ ትርጓሜ የሚሰጠው እንደው ጥሩ ነገር ነው ተብሎ ይታሰባልና የፍቅረኛሞች ቀን ወይንም ደግሞ ቫለንታይን ዴይ የምንለውን ቀን እንዴት ወደ ኢትዮጵያ መጣ? እስቲ ስለሱ የምታወራኝ ነገር ካለ። አመጣጡ ድንበር የለሽ ስለሆነ ነው የመጣው። ድንበር የለሽ ማለት ባህል በራሱ ከአንዱ ቦታ አንዱ ቦታ ተሻጋሪ ነው። እንደምታውቃቸው እነዚህ በከተሜ አካባቢ የሚዘወተሩ ቀኖች ወይም በዓል ተብለው የሚከበሩት አብዛኛውን ጊዜ ከአንድ ሴንተር ነው የሚላኩት። ምዕራባውያን ጋር ነው፣ ከእነሱ ጋር ይመነጫሉ። እኛ ጋር እንዳለ ፓኬጅ ተደርገው ውስጡ ላይ ስርዓት አለው፣ የመጣበት የራሱ ታሪክ አለው። ያንን አናቅም እኛ፣ ለምን እንደመጣ አንረዳም። በቃ የፍቅረኞች ቀን ነው። ፍቅረኞች የሚለውን ቃል በራሱ ነገሩ ታሪኩን ስታየው የቅዱስ ቫለንታይን በወታደሮች እንዳያገቡ ይከለከል ነበረ እና በስውር ቅዱስ ቫለንታይን ያጋባ ነበረ የሚል ይሄን ሚት ነው በጣም አግዝፈው የፍቅረኛሞች ቀን ተብሎ የፍቅረኛ ቫለንታይንስ ዴይ ተብሎ ስጦታ ነው የሚሰጣጡበት። ስጦታ ይሰጣጡበታል። ፖስት ካርድ ፍቅራቸውን የሚገልጹበት ይጻጻፉበታል። እንዲህ አይነት ነገር ነው የሚካሄደው። ከዛ ቀስ እያለ ነው አሁን ዝም ብሎ ወጣ እያለ መጣ። እኛ ጋር ደግሞ ሲመጣ ጭራሽ እንደውም እነሱም የሚያውቁት አይመስልኝ። የኛ ትንሽ ከነሱም ወጣ ይላል መሰለኝ። አውቁትም በቃ እንዴ ቫለንታይን ዴይ እንደዚህ አይደል። እነሱ ፓኬጅ አድርገው የሰጡን ቫለንታይን ዴይ እና ኢትዮጵያ ውስጥ ላይ የፍቅረኛሞች ቀን ተብሎ የሚከበረው ፓኬጁ በጣም የተለያየ። ስጦታ የሚለው እኛ ጋር በጣም ሌግዠሪ የሆኑ እቃዎች፣ ውድ እቃዎች ላይ ወርቅ፣ ምን ሰዓት፣ ትልልቅ ሞባይል፣ ስማርትፎን መስጠት ምናምን ኤክስፔክቴሽኑም አለ በሴቶቹ ደግሞ በሴቶቹ በኩል። ሁለተኛ ፍቅረኛ የሚለው የተያዘው ከሩካቤ ስጋ ጋር የተገናኙ ተቃራኒ ጾታዎች ላይ ብቻ ያተኮረ ነው። ፍቅር ለነሱ ብቻ ነው የሚገባው። ይህም ጥያቄ ያስነሳል። ፍቅር ለአንተ አይገባም፣ እኔ ለወንድሜ ለአንተ ፍቅር አይገባም። አንተና እኔ መካከል ላይ አጋፔ የለም፣ ማህበራዊ ፍቅር የለም። የእናት ፍቅር መቼ ነው የሚከበረው? የቤተሰብ ፍቅር መቼ ነው? የልጅ ፍቅር መቼ ነው የሚከበረው? የግዴታ ፍቅረኛ ለመባባል ከተቃራኒ ጾታ ጋር መሆን አለበት? ፍቅር የሚለው ራሱ አንጻራዊ ነው። እዚህ ውስጥ ላይ ሆነ ወጣ በተቃራኒ ጾታ ወይም ለትዳር ላይዘልቅም ይችላል። ብቻ ዛሬን ለኤቨንቱ በዛ ኮንቴክስት ውስጥ ሆነው ነው የሚመጡት እነዚህ ሰዎች ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ። እንደው ምን ተጨምሮበታል ብለህ ታስባለህ? እኔ አሁን በጣም የሚያስደንቀኝ አንዳንድ ነገር አለ። ያው ዛሬ እንደው እንግዲህ ዛሬ የአፍሪካ ህብረትም ነውና ትንሽ ጃሞች ይኖራሉ፣ መዘጋጋቶች ይኖራሉ። እንደው ወደ ቤት መድረሻ ብታጣ አልጋ ይዤ ልደር ብትል በእርግጠኝነት እንግዲህ የከተማው አልጋ እንዳለ ነው። እንኳን አፍሪካ ህብረት ተጨምሮበታል የለም። ከሁለት ቀን በፊት ነው ለፍቅረኛሞች ቀን አልጋ ጨርሰናል የሚል ታፔላ የሚለጠፍባቸው ፔንሲዮኖች አሉ። ሆቴሎችም ጭምር ትልልቅ ሆቴሎችም ሁሉም እንደ ደረጃው አለ የሚይዝ ከተማ አካባቢ ላይ ያለው ነገር ይሄ ነው። ሁለት ምሽት ቤቶች ገና በቀን ነው የሚጀምሩት። አሁን እኛ ሀገር ላይ ያለው የፍቅረኛሞች ቀን ሳይሆን የፍጆታ ቀን ብንለው ይሻላል፣ ወይም የልቅነት ቀን በሚል ቢቀየር ነው ይሻላል። ልቅነት በቃ ስጋና ደም ለብሶ የምታየው በዚህ ቀን ነው የምታየው። እንደ ዋልጌነትም ልንለው እንችላለን። በዚህ ቀን ላይ ጠብቀህ በአመት አንድ ቀን አሁን ኤቨንቱን ማን ያዘ? ይሄንን የፍቅረኞች ቀን የሚለውን ሁነት ማን ነው ፓኬጅ ያደረገው? ማን የሰጠን? ከዌስተርን ነው ከምዕራባውያን ነው የመጣው። በእነሱ የሁነት ቀን ዛሬ ክብሯን የምታጣ ልጅ ትኖራለች። ዛሬ ጽንስ አጋጣሚ ይዛ እሱን ለማስወረድ ስትል ወይ ህይወቷ ያልፋል ወይ ከፍቅረኛዋ ጋር በዛው ትጣላለች። ይህን ቀን ማሰብ የማይፈልጉ ልጆች አሉ። እንግዲህ ቤቱን የሚቆጥራቸው ምክንያቱም በፍቅረኛሞች ቀን ለፍቅር ብለው ጠባሳት ደግሞ ተሸክሞ የማይደግ። ስለዚህ እኛ ጋር አለቅጥ መጠጣት፣ መስከር፣ ራስን መሳት፣ ከዛ አልጋ ይዞ በቃ ከራስ ጋር ተጣልቶ ማደር፣ ይሄ ነው የፍቅረኛሞች ቀን አሁን እኛ ጋር ያለው እንትን። ከዛ ደግሞ
በጣም ሌክዠሪ የሆነ ስጦታ። ሌላው ፎቶግራፍ ታይታ፣ እሱ በራሱ እኮ በሽታ እኮ። እንደው እዚህ ላይ በደንብ እናውራ። ፎቶግራፍ ስትለኝ ብዙ ማነሳቸው ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ እንደው አይተህ እንደሆነ ከሆነ አመት በኋላ እንደው የቤትን የጓዳን ጉዳይ ብድግ እያደረጉ እንደው አደባባይ ላይ ማስጣት ብድግ እየተደረገ ያው በኋላ ላይ በደንብ እናወራዋለን። እነዚህ ጉዳዮች ከባህል አንጻር ካለን አኗኗር አንጻር እንደው ከሳይኮሎጂም አንጻር ምን ይፈጥራል? እዚህ ላይ ትንሽ ነው የሚገርመው ነገር። ፎቶ ማለት ይታይታ ፍቅር ታይታ ኑሮ የታይታ ሆኖ ወደ ዋናው ስቱዲዮ ሲመለሱ ከፎቶ ተቃራኒ እና እዚህ ፎቶ ላይ የሚያውቃቸው ሰው ትክክለኛ ህይወታቸው ጋር ሲሄድ መጋጨት ነው የሚገርም። እነሱ ራሱ ያኛውን ህይወታቸውን እዚህ ማህበራዊ ሚዲያው ላይ የሚያውቀው ሰው እንዲያውቅባቸው አይፈልጉም። አሁን ይሄ ለሰው ለራሳቸው ግን ግጭት ነው። ከራስ ጋር እየተጣላ ነው። አሁን ሰው ያልገባው ነገር ከራስ ጋር ሌላ ሶስተኛ ወገን እስካላወቀው ድረስ ከራስ ጋር መጣላት ምንም ችግር እንደሌለው ነው የሚያስቡት። ከራስ ጋር መጣላት በራሱ ትልቅ ችግር። እንደውም ሰው እኮ መጀመሪያ ከሰው ጋር ሁለተኛ ወገን ጋር ሶስተኛ ወገን ጋር ከመጣላ ስትጣላ ቶሎ ብለህ ማየት ያለብህ ማንን ነው? ራስህን ነው። አንድ ወጣት ምንድን ነው ብሎ አንድ ሁልጊዜ የሚናገረው ምሳሌ አለና ራሴን ማየት አቃተኝ የሚል ጥያቄ ለአንድ አባት ያነሳላቸዋል። አሁን በሰው ልጅ ውስጥ ላይ ራስን አለማየት ትልቅ በሽታ ነው የሚባለው። ይገርም። እንዴት ነው ራስህን የማታየው? ራስህን የማታይ ከሆነ ውስጥህ ላይ የሆነ መደፍረስ አለ ማለት ነው። እና ይህን ልጅ ሊያስተምሩት 2 ግራም ሳህን አምጣሉና ውሃ አደረጉበት ሁለቱም ላይ። ከዛ አንደኛውን ጭቃ አቧራ አምጣና አደፍርሰው፣ አንደኛውን አደፍርሰው። ከዛ የመጀመሪያውን ንጹህን ዝቅ በልና ያየው አሉት። ዝቅ ብሎ ሲያየው ምን አየህ ሲሉት ራሴን አለ። መልኩን ንጹህ ውሃ መልኩን አሳየው፣ ራሴን አየው አለ። ጥሩ። ያኛውን ደግሞ የደፈረሰውን ያው የደፈረሰውን ሲያየው መልኩን አያሳየው። አየህ አይምሮ በነገር ሲደፈርስ፣ በተንኮል ሲደፈርስ፣ በዘረኝነት ሲደፈርስ፣ በምቀኝነት ሲደፈርስ፣ ራስን በመውደድ ሲደፈርስ። ራስን መውደድ አንጻራዊ ነው። በታይታ ነገር ብቻ ለውጩ ነው እንጂ ውስጥ ላይ ላለው ነገር ኬርለስ ሆነህ ራስህን አታየው። የፎቶ መበላሸት ነው የሚያስጨንቅህ እንጂ አንተ የህይወትን መበላሸት አያስጨንቅህም። ስለዚህ ውስጥህ ከደፈረሰ ራስህን ማየት አትችልም። ፎቶ ላይ የጸጉር ስታይል ካሳሰበ ውስጥህ ጤነኛ አይደለም። ውስጥህ ጤነኛ አይደለም። ሊያስጨንቅህ የሚገባ የህይወትህ ጉዳይ እንጂ የፎቶ መበላሸት ላይ ወይም የሆነ ስትቀረጽ አፍ ተጣመመ እንደዚህ ይሄ ጉዳይ እንዴት ጉዳይ ሊሆንብህ ይገባል? በኖርማል ህይወትህ እኮ ደህና ነው። ኖርማል ህይወት ክንትቶ እዚህ ኤክስተርናል ሰው የሚያየው ሶስተኛ ወገን የሚያየው ነገር ላይ ሁለተኛ ወገን የሚያየው ነገር ላይ ኮንሰርን ከሆንክ በጣም ዛ ላይ ትኩረት ካደረግ የራስህን ጉዳይ በጣም ትተዋል ማለት ነው። ወይም ውስጥህ ላይ በጣም ችግር አለ ማለት ነው። ያኛውን የምትጠቀመው ውስጥህ ላይ ያለውን በሽታ ለማስጣመም ለመሸፈን ነው ማለት ነው። ስለዚህ አሁን አብዛኛው በነገራችን ላይ በተቃራኒ ጾታ ፍቅረኛሞች የምንላቸው ለጋብቻ የሚፈላለጉ በእነሱ ፍቅር ህይወት ውስጥ ላይ 2 ናቸው አይደል? ሶስተኛ ወገን የማያስፈልገው ልዑል የሆነ የፍቅር ስርዓት ውስጣቸው ላይ አለ። ያንን ገልጠው እኮ ነው በፎቶግራፍ እንካሚሉት። ሶስተኛ ወገን በፍጹም የማያስፈልገው ለምሳሌ መሳሳም ሊሆን ይችላል። ሶስተኛ ወገን አያስፈልገውም። በእኛ በኢትዮጵያውያን ኮንቴክስት ጨዋ ስርዓት ያለን በጨዋ ስርዓት ውስጥ ላደገች ሀገር ሶስተኛ ወገን አያስፈልገውም። 2ቱ ብቻ ሊጨርሱት የሚገባ ተቃቅፎ መተኛትን በለው ሩካቤ ስጋ መፈጸም ይበለው ሩህ ጉዳይ የሆነ ነገር ነው የሚያሳዩን አሁን ሾው ላይ። አዎ ያ እኮ አያስፈልገውም። ሲጀመር ፍቅርን የሆነ ልዑል ያደረገው ወይም ከፍ የሚያደርገው አንዱ ይሄ በልብህ የምታስቀረው ካሜራ ላይ ያም አይደለም
በልብ ብቻ የምታስቀረው የሆነ ቆንጆ የሆነ ነገር አለ፣ ደስ የሚል ነገር ስታስበው ደስታ ሀሴት የሚሰማ ነገር አለ። ያ በአንተና በፍቅረኛ መካከል ነው ያለው አይደለ? ሶስተኛ ወገን አያውቁ፣ ፎቶግራፍም ሊያውቁ አይገባም። እሱ ራሱ ሶስተኛ ወገን መሆን አይገባው። በቃ በአንተ ልብ ሊታተም በሷ ልብ ሊታተም ማለፍ እንኳ በህይወት ማለፍ እንኳ ቢኖር ሞት እንኳ ቢመጣ ወይም መለያየት በአካል እንኳ ቢመጣ ያንን በልብ ውስጥ ያለውን በጎውን ነገር ያንን ጥሩን ትዝታ እያሰብክ ምህረት ታደርጋለህ፣ ትጽናናለህ። በመለያየት ከሆነ በጠብ ብትጣላ ምህረት ታደርጋለህ፣ በሞት ብትጣላ ትጽናናለህ። ጥሩ ነገር እኮ አሳልፈናል፣ የጎደለብን ነገር እንኳን ነበር። አሁን ሁሉም ነገር ላይ ሶስተኛ ወገን አለ። አዎ አንዳንድ ነገሮች አይነገሩም። አንዳንድ ነገሮች የሚደረጉ እንጂ የሚነገሩ አይደሉም። በአጠቃላይ ሪሌሽንሽፕ የምንለው በአጠቃላይ እንዲህ ጾታዊ ግንኙነት ወይንም ደግሞ የፍቅር ግንኙነት የምንለው በአጠቃላይ መኖር ነው እንጂ መነገር የለበትም። እሱ ነው በቃ ይልህ ፍቅር በፍቅረኛሞች ማለት የሰርግ ቀን የሚነሳ ፎቶና መኝታ ክፍል ስትገባ ያለው ጉዳይ በቃ አይገናኙም። የሰውም ድርሻ አይታል። የሰው ድርሻ እንደው የገጠሩንም ያስታውሰኝስ የገጠሩንም እያስታወስከኝ አሁን ሽምግልና ይላካል። ለቤተሰቦቿም ለሱም ክብር ነው። በስርዓት ማጫውን ይሰጣል። ሄዶ አምጥቶ በአደባባይ ከሌና ከሌ ተጋብተዋል ተብሎ በቃ ሰው ሙሽራ ሁላ ውድ ነው። ሙሽራ ለማየት ፍጭት ነው። በቃ በስርዓት ተጋብተው ጫጉላ ከገቡ በኋላ ሚዜ ወደ ውጭ ማንም ሰው አያስፈልግም። ምናልባት እንደውም የመጀመሪያ ጋብቻቸው ከሆነ የሴቷ ክብረ ንጽህና የሚሄድበት ቀን ከሆነ ድንገት ምናልባት አቅም ያንሳት ይሆን፣ ምናልባት እንደዚህ ትሆን ይሆን፣ ደም ይፈሳት ይሆን ተብሎ አንዳንድ የዛ ኤክስፔሪየንስ ሌላም ሰው የማይገባም ኤክስፔሪየንስ ያለው ደም ብዙ ቢፈሳት ማስቆም የሚችል ገብተዋል። በተለይ ምን ይባላሉ መሰለ እነዚህ መበለት የሚባሉ ትልልቅ እናቶች በዙሪያ ይኖራሉ። ከሚዜው ሚዜ የመጀመሪያ ፈጥኖ ደራሽ ነው። ከነሱ አቅም በላይ የሚሆን ነገር ሊኖር ስለሚችል እናቶች በዙሪያ ያሉ እሷን ሊያክሙ የሚችሉ አይዞሽ እኮ ይለመዳል ምናምን ብለው ያለፉበትን ትሬንድ ኤክስፒሪየንስ ሊያደናገር የሚችሉ ልምድ ሊሰጣት የሚችሉ እናቶች በዙሪያው አሉ። ግን ጫጉላ ውስጥ ከገቡ በኋላ ሌላ ሰው አያስፈልግም። ከዚህ በኋላ ያለው የእኛ ጉዳይ አይደለም። እኛ ከሽምግልና ጀምሮ ደግሶ እስከ መዳር ድረስ ተሸክሞ አምጥቶ ሚዜው እዛ እስከ ማስገባት ድረስ ያለውን ሰርቷል። ከዚህ በኋላ ያለው የእናንተ ህይወት ነው፣ የኛ አይደለም። አሁን ይህንን ነው እየጣስን ያለ እየደረመስ ነው። ሁሉንም ይውልን